ሰላም ለእናንተ ይሁን። እንግዳይ ነኝ። እንኳን ደህና መጣችሁ ለኔ ተፈጽሟል ፕሮግራም። ዛሬ የ37 ቀኑን ትምህርቴን ይዤላችሁ መጥቻለሁ። እሱም ዮሐንስ ራእይ ላይ ነው። የመጨረሻው የመጽሐፍ ቅዱስ ምዕራፍ ነው። ምዕራፍ 22 ከቁጥር 9 መነሻ አድርጌ እንትንላለሁ እነግራችኋለሁ። እንደዚህ ይላል። መልአኩም ለእግዚአብሔር ስገድ አለኝ። መልአኩም ለእግዚአብሔር ስገድ አለኝ በሚል ነውና ምዕራፍ 22 ራእይ ምዕራፍ 22 ቁጥር 9 ነውና ይህንን የተናገረው ዮሐንስ ነው። ዮሐንስ ወንጌልን የጻፈልን የጌታ ኢየሱስ ክርስቶስ ደቀ መዝሙር የነበረ በኋላ ደግሞ ሐዋርያ የምስክር ሆኖ የነገረን ዮሐንስ ወንጌልን የጻፈልን ነውና እንዲያውም በጣም መወደው በጣም ዮሐንስ ወንጌልን በቃ ስለ እግዚአብሔር ፍቅር ስለ ኢየሱስ ክርስቶስ የሚናገር ኢየሱስ ክርስቶስ የእግዚአብሔር ቃል መሆኑን በቃ የሚናገር በጣም ደስ የሚል ምዕራፉ ነው። ከወንጌሉ እኔ በጣም የምወደውና እንዲያውም መጀመሪያ የተገለጠልኝ እሱ ከሱ ጀምሮ ነውና ዮሐንስ ወንጌል ኢየሱስ ክርስቶስን አብን ወልድን መንፈስ ቅዱስን አንድ እንደሆኑ የሚነግረን ክፍል ነውና በስላሴዎች የምታምኑ ሰዎች በተለይ እሱን ስትሉ ያንን ምዕራፍ ስታነቡ በጣም ደስ ይላችኋል። ህብረታቸው አንድ መሆናቸው ድሮም እንደነበረ ኢየሱስ ክርስቶስ የሚነግረን ክፍል ነውና እና ይሄንን የጻፈው ሰውዬ ነውና ራእይ ያይ ነበረ፣ ሸምግሎ ነበረ እና በሸመገለበት ጊዜ አይኑን እግዚአብሔር ከፍቶ የሰማይ ያለውን ነገር እንዲያይ በመላእኩ የሚያየው መልአኩ ተልኮለት ድምጹን ይሰማ ነበር። እዛ ሰማይ ቤት ያለውን ነገሮች በሙሉ በእግዚአብሔር መልአኩን ልኮ አሳይቶታል፣ እንዲያይ አድርጎታልና ይሄንን ነው ይዤላችሁ የመጣሁት። ያያቸውን ነገር የሰማቸውን ነገሮች ነውና እንዲያውም ዮሐንስ በጣም ከመደንገጡ የተነሳና ያየው ነገር ብዙ ከመሆኑ የተነሳ ያየው የሰማው ነገር ብዙ ከመሆኑ የተነሳ መልአኩ ላይ እግር ላይ ወድቄ ተደፋው፣ ልሰግድለት ስል የምታደርገውን ተጠንቀቅ፣ እኔ እንዳንተ ባሪያ ነኝ፣ እንዳንተ እንደ ነቢያቱ እንደገና ይህንን መጽሐፍ የትንቢቱን መጽሐፍ የሚያምኑ ሰዎች ሁሉ እንደነሱ እኔም ባሪያ ነኝና ስለዚህ ለእግዚአብሔር ብቻ ስገድ ብሎ ያለውን አሁን መጀመሪያ የነገርኳችሁን ቃል ለእግዚአብሔር ብቻ ስገድ አለኝ መልአኩ ብሎ የነገረንን ክፍል ነውና ስግደት አምልኮ የሚገባው እግዚአብሔር እንደሆነ መልአኩ ራሱ የተናገረበት ነውና ለመላእክት መስገድ እንደሌለብን ለመላእክት አምልኮ ማቅረብ እንደሌለብን የእግዚአብሔር ቃል ብዙ ክፍሎች መጽሐፍ ቅዱስ ላይ ይነግረናልና እሱንም ይዤላችሁ ነው የመጣሁት እና እናነበዋለንና ከእግዚአብሔር ቃል ሁሌ እግዚአብሔር ቃል እኛን መነሳት ያለበትን ትምህርት የተማርነውን ትክክል ያልሆነውን ነገር ሁሉ የሚያወጣልን የእግዚአብሔርን ትክክለኛውን መንገድ የሚመራን ነውና ስለዚህ ለልባችንን እንዲያቀና ነው፣ እንድንታነጽበት ነው። ዕውቀት ከሌለን በዛ ክፍል ዕውቀት ሊሰጠን ነውና ለመላእክት መሰገድ የለበትም። በቃ ይሄ የእግዚአብሔር ቃል ይነግረናል። መልአኩ ራሱ ለኔ እንድትሰግድ አልፈልግም፣ ለእግዚአብሔር ስገድ ነው ያለውና ተጠንቀቅ ብሎ ዮሐንስን እንግዲህ ወንጌልን የጻፈው ሐዋርያቱን ራሱ ተጠንቀቅ ብሎ ነው ያለውና እኛም መስገድ የለብንም። የእግዚአብሔር መልእክተኞች ናቸው፣ የእግዚአብሔር አገልጋዮች ናቸው። አዎ በጣም እንወዳቸዋለን፣ የነሱን ጉብኝት በጣም እናደንቃለን። እነሱ የእግዚአብሔርን መልእክት ይዘው ስለሚመጡ የእግዚአብሔርን ሐሳብ ስለሚገልጡልን በጣም ነው ደስ የሚለን። አዎ ለስጋችን ያስደነግጠናል፣ እንደነግጣለን። ምክንያቱም ከሱ ጋር ሁሌ የሚያሳልፍ ሰው እንኳን ሆኖ እንኳን መልአክ ሰው እንኳን ከእግዚአብሔር ቃል ጋር በጣም ሲጣመር እኛ እንደምንፈራቸው ወይም ደግሞ እኛ እንደምንንቀጠቀጥ ገብቷችኋል። የእግዚአብሔር ሞገስ እነሱ ላይ ስላለ የእግዚአብሔር ብርሃን እነሱ ላይ ስላለ ልንፈራ እንችላለን። ግን የፈለገ እንደሱም ቢሆን ለሰውም መስገድ የለብንም። የፈለጉ ስሜታችንን መቆጣጠር አለብን። ገብቷችኋል። ስግደት ለእግዚአብሔር ብቻ መሰጠት ነው ያለበት። የፈለገ እንደው በቃ ቅዱስ መስለው ቢታዩንም የፈለገ የእግዚአብሔር አገልጋዮች ቢመስሉንም
ለሰው መሰገድ የለበትም ለሰው መመለክ የለበትም እንደገና ደግሞ መላእክቶችም መመለክ የለባቸውም ገብቷችኋል አምላክ አይደሉም የእግዚአብሔር አገልጋዮች ናቸው እግዚአብሔር የሚላቸው ነገር ነው የሚያረጉት ወይም ሊገሉ ይችላሉ ወይ ደግሞ የምስራች ይዘውልን ሊመጡ ይችላሉ ወይም ደግሞ መጥፎ ዜና ይዘውልን ሊመጡ ይችላሉ ገብቷችኋል የእግዚአብሔርን ሐሳብ የሚያስፈጽሙ ናቸው እንጂ የኛ ተላላኪዎች አይደሉም እኛ ኃይል የለንም እነሱን የማዘዝ ገብቷችኋል የሰማያዊው ሰራዊት ናቸው እንጂ የምድራዊ ሰራዊት አይደሉም ገብቷችኋል ስለዚህ እኛን ሊያግዙ ይመጣሉ ከእግዚአብሔር ተልከው እኛን ሊያስጠነቅቁን ይመጣሉ ከእግዚአብሔር ተልከው ለኛ መልእክት ይዘው ይመጣሉ ለኛ ገብቷችኋል እኔ ራሴ ነግሬያችኋለሁኝ ምስክርነቴን አባቴ ሊሞት ሲል ልወስደው ነው ያለኝ መልአክ ነው ነግሬያችኋለሁና ግን መልአኩ ላይ አልሰገድኩም እንድሰግድምም የእግዚአብሔር መንፈስ እንትን አላለኝም አዎ መልእክትን የተቀበልኩት የሚያስፈራ መልእክትን የተቀበልኩት አባቴ ሊወስደው ነው ያለኝ ገብቷችኋል ስለዚህ ይሄንን አዎ ያስፈራል አዎ ያበድኩም ነገር ነው መሰለኝ ገብቷችኋል የነሱ ክብሩን የእግዚአብሔርን ክብር ከዙፋኑ መተው በቃ ነው የሚመጡትኛ ጋርና እኛ ለሰውነታችን ሊያስፈራን ይችላል ግን መስገድ የለብንም በቃ እነሱን ማምለክ የለብንምና የእግዚአብሔር ቃል እሱን ነው የሚነግረን ላምብብላችሁ ዮሐንስ ራእይ መልአኩ ተልኮለት ብዙ የሰማይ ቤት የሚደረገውን የሚኳሆነውን ነገር አሳይቶታል መልአኩ ማለት ነው የጌታ መልአክ ነው የሚለው ከዛ እንደዚህ ምን ቁጥር በነጥብ አድርጌ ጽፌያቸዋለሁ መጀመሪያ ያየው የመጀመሪያው ራእይ ላይ ያየው ምንድነው መሰላችሁ ዮሐንስ ያየው እንደ ብርሌ ይለናል ወይም እንደ ጠርሙስ ወይም እንደ መስታወት የሚያንጸባርቀውን የህይወት ውሃ ወንዝ አይቻለሁ አለን ገብቷችኋል የህይወት ወንዝ ውሃ የህይወት ውሃ ወንዝን በቃ ምንጩን ውሃውን በቃ የሚያብረቀርቀውን ነው የሚለን ገባችሁ ያ ውሃው እግዚአብሔር መንፈስ ነው ትዝ ይላችኋል የመጀመሪያ እግዚአብሔር ምድሯ ጨለማ ነበረች ምንም አልነበረባትም ምናምን ይልና እግዚአብሔር መንፈስ በውሃው ላይ ተንሰራፎ ነበር እንደሚለው ይሄም የሚያሳየው እንትና ዮሐንስ የሚያየው በራእይ የወንዙ የህይወት እንደሆነ ገብቷችኋል መንፈስ ቅዱስ እግዚአብሔር ራሱ ውሃው ላይ እንደነበረ የሱ መንፈስ እንደነበረ የህይወት ውሃ ወንዝን አየሁኝ ነው የሚለን በዛ በራእዩ ማለት ነው ራእይ ለማታውቁ እግዚአብሔር አይናችሁን ይከፍትና የሰማዩን የሚካሄደውን ነገር ይነግራችኋል ገብቷችኋል እና ይሄንን ያየው ዮሐንስ በሁለተኛ ነገር ያየው ደግሞ በወንዙማ አካባቢ በየወሩ የሚያፈራ 12 ፍሬ የሚሰጥ የህይወት ዛፍ ነበር ይለናል የህይወት ዛፉ ምንድነው የሚያፈራው 12 ፍሬ የሚሰጥ በየጊዜው 12 ፍሬ የሚሰጥ የህይወት ዛፍ አለ ያ 12 ገብቷችኋል የእስራኤል 12 ነገዶች ማለት ነው እና እነሱ ከዛ ፍሬ ላይ የህይወቱ ዛፍ ላይ ፍሬ አለ ኢየሱስ ክርስቶስ ዛፉ ነው የህይወት ዛፍም ኢየሱስ ክርስቶስን ይነግረናል እንዲያውም የህይወት ዛፍ ለመጀመሪያ ላይ የተገለጠልን በኤደን ጋርደን ላይ በኤደን ውስጥ ሆነው አዳምና ሔዋን እግዚአብሔርን ሳይታዘዙ ሲቀሩ እግዚአብሔር ከረገማቸው በኋላ የተናገረው ቃል አለ እንደገና ደግሞ እጃቸውን ዘርግተው ደግሞ የህይወትን ዛፍ እንዳይበሉ ከዚህ ከጋርደን ውስጥ ከኤደን ውስጥ መውጣት አለባቸው ብሎ ወደ ምድር የተባረሩት በዚህ ምክንያት ነው ያንን ደግሞ የህይወትን ዛፍ ገብቷችኋል ህይወት የሚሰጠውን ዛፍ እንዳይነኩና እንዳይበሉ ነው ገብቷችኋል ምክንያቱም መዳን ከእግዚአብሔር ነው የሚሰጠው ህይወት ከእግዚአብሔር ነው የሚሰጠው ገብቷችኋል እንጂ ከሰው አይደለም ህይወት የሚመነጨው ገብቷችኋል ስለዚህ እንደገና ደግሞ ህይወትን እንሰጣለን ብሎ ሰው እንዳይነሳ ለዚህ ነው የተባረሩት እግዚአብሔር የሚያረጋው ህይወት ስለሚሰጥ ነው የሞተውን እነሱ የሞተ ማንነታቸውን
ራሱ ህይወት የህይወት ዛፍን ልኮልን ኢየሱስ ክርስቶስን ልኮ ህይወት ሊሰጠን ነው የፈለገው እንጂ ራሳችን እንደገና ሰው ህይወትን ሊሰጥ አይችልም ለሰው። ገብቷችኋል? እግዚአብሔርን ያደረገው ህይወት ስለሚሰጥ ነው። የሞተ ማንነታችንን ህይወት ስለሚሰጠን ነውና ኢየሱስ ክርስቶስ ራሱ እኔ ህይወት ነኝ ያለው ለዚህ ነው። እንደገና ደግሞ የህይወት ዛፍ ነኝ፣ እኔ ግንድ ነኝ የሚለው ለዚህ ነው። እናንተ ቅርንጫፎች ናችሁ። እናንተ ፍሬ ማፍራት የምትፈልጉ ከሆነ ከኔ ጋር መጣበቅ አለባችሁ። ልክ ዛፍ ቅርንጫፍ ከዛፍ ጋር ካልተጣበቀ የውሃውን ምንጭ አያገኝም። እኛም ደግሞ ከኢየሱስ ክርስቶስ ጋር ካልተጣበቀን ህይወትን አናገኝም። ስለዚህ ቅጠል ብቻ ሆነን ነው የምንቀረው፣ ፍሬ የሌለን እንሆናለን። ፍሬ የሌለው ቅጠል ደግሞ ተቀንጥሶ ለማገዶ ነው፣ ለእሳት ነው የሚጣለው ነው የሚለው። ስለዚህ እኛ ከክርስቶስ ጋር መጣበቅ ያለብን ለዚህ ነው፣ ፍሬ እንድናፈራ። ገብቷችኋል? የዘላለም ህይወት እንድናገኝ። ምክንያቱም ከምንጩ ጋር ተጣበቅን ማለት ነው። ያ የህይወት ዛፍ ጋር ተጣበቅን ማለት ነው። ያ የህይወትን ውሃ ወንዝ ጋር ተጣበቅን ማለት ነው። እና ይሄንን ነው ያየው ዮሐንስ በራእዩ። ከዛ ምን አለ? የዛፎችም ቅጠሎች ለህዝብ መፈወሻ ነበሩ ይለናል። አያችሁ? እነዛ ደግሞ ቅጠሎች ለህዝብ መፈወሻ ነበሩ። አያችሁ? ኢየሱስ ክርስቶስ ግንድ ከሆነ የህይወት ዛፍ ከሆነ እኛ ከሱ ጋር ስንጣበቅ ጸልየን ፈውስ ያመጣል። ሰው ገብቷችኋል? ስጦታ መስጫ የሚያደርገን እኛ እንደ ቅርንጫፎች ወይም እንደ ቅጠሎቹ እንሆናለን ማለት ነው፣ ለሌላው ሰው ማለት ነው። ገብቷችኋል? የኛ ግን አይደለም ህይወት የምናገኘው ከኢየሱስ ክርስቶስ ጋር በመጣበቃችን ከዋናው ከህይወቱ ግንድ ጋር ስንጣበቅ ነው ጸሎታችን ሁሉ የሚሰማው። ገብቷችኋል? እንጂ ብቻችንን ፈዋሾች አይደለንም። ገብቷችኋል? ፈውሱም ቢሆን የእግዚአብሔር ስጦታ ነው። ጸልየንም እጃችንንም ጭነን ሰው ከተፈወሰ ከእግዚአብሔር የሚመጣ ነው። ገብቷችኋል? እኛ ቅጠሎች ብቻ ነን። ግን ቅጠሎች ከግንዱ ጋር ከተጣበቁ ግን መፈወሻም ይሆናሉ። እግዚአብሔር በሚሰራበት ጊዜ ገንዘቡ ያደርገናል፣ ሰራተኞቹ ያደርገናል። ገብቷችኋል? እና ለሌላው ምህረቱን ያሳይበታል፣ ለሌላው ፈዋሽ መሆኑን ያሳያል። እንትኑን መልእክቱን መናገሪያ እንዲሆናቸው ይጠቀምበታል ማለት ነው። ታምራትን ለሌላ ሰው ይሰጣል ማለት ነው። ለታመመ ሰው ፈውስ ይሰጥና እሱ ጋር ክብር እንዲመጣ። የእውነት ከግንዱ ጋር የተጣበቁ ሰዎች ደግሞ ሁሌ ክብሩን ለጌታ ነው የሚሰጡት እንጂ ከራሳችን ነው የመጣው ብለን አንልም። ገብቷችኋል? ፈውስ ቢሆን ጸልየን ሰው ቢፈወስም እኛ አይደለንም፣ ጌታ ነው የፈወሳቸው፣ እምነታቸው ነው የፈወሳቸው። ገብቷችኋል? ስለዚህ የዛፎቹ ቅጠሎች ለህዝብ መፈወሻ ነበሩ ነው የሚለን። አገልጋዮች ነበሩ። ለምን? ስለተጣበቁ ከህይወት ዛፍ ጋር። ከዛ ከእንግዲህ ወዲህ መርገም ከቶ አይሆንም ይለናል። በሰማይ ቤት እንዲህ አይነት ከግንዱ ጋር የተጣበቁ ሰዎች በሙሉ የህይወት ዛፍ ጋር የተጣበቁ ቅጠሎችም ሆነ በሱ ያመኑ በኢየሱስ ክርስቶስ ያመኑ ሰዎች በሙሉ መርገምን ከነሱ ላይ መርገም አይኖርም። ገብቷችኋል? በእግዚአብሔር ልጅ በአንደኛ ልጁ ስላመኑ ካሁን በኋላ መርገም አይሰራም። እርግማን እነሱ ጋር የለም። እርግማን ሆኖ በራሱ እርግማን ሆኖ በስጋው እርግማንን ስለቀጣው ጌታ ኢየሱስ ክርስቶስ በሱ ትንሣኤ ደግሞ ህይወትን አግኝተዋል። ስለዚህ ካሁን በኋላ እርግማን እነሱ ላይ አይሰራም። ገብቷችኋል? የአማኞች የእግዚአብሔር ልጆች የሆኑ ላይ እርግማን አይሰራም። በቃ መርገም ከነሱ ጋር ከቶ አይሆንም ነው የሚለን። የእግዚአብሔርንና የበጉንም ወይም ደግሞ የኢየሱስ ክርስቶስን ዙፋን በእርሷ ውስጥ ይሆናል አለ። እሱንም አያችሁ? የእግዚአብሔርንና የበጉ የኢየሱስ ክርስቶስን ማለት ነው። ለምን ብትሉኝ የእግዚአብሔር በግ ዮሐንስ ራሱ በወንጌል ላይ የጻፈልን የእግዚአብሔር ዮሐንስ መጥምቁ ዮሐንስ የእግዚአብሔር በግ ብሎ ኢየሱስ ክርስቶስን ብሎታል። እና የእግዚአብሔሩ በግ ኢየሱስ ነው። የሱ ዙፋንንና ይለናል የኢየሱስን ዙፋንና የእግዚአብሔርን ዙፋን በዛ ውስጥ ይኖራል። ገብታችኋል? ለዚህ ነው ኢየሱስ ክርስቶስ አትታወኩ፣
እኔ እንትን በእኔ የምመኑ በእግዚአብሔር የምመኑ ያለው ገብቷችኋል። አንድ ነው፣ ባህሪያቸው አንድ ነው። ከእግዚአብሔር ነው የመጣው ኢየሱስ ክርስቶስ ራሱ ገብቷችኋል። ስለዚህ በእኔ የምመኑ አትታወኩ አለ። ምክንያቱም አንዳንድ ሰው በእግዚአብሔር ብቻ ያምንና ኢየሱስ ክርስቶስ እግዚአብሔር አይመስለውም። ስለዚህ በሰው ብቻ ስለሚመስለው በስጋዊ ነገር ስለተረዳው አይሁድ ዘር ስለመጣ እንዴት በሰው አምናለው እግዚአብሔር አይወልድም እንዴት ይወልዳል እያሉ ይከራከራሉ። ይሄ ግን ጴጥሮስ ራሱ ሲገለጥለት አንተ የእግዚአብሔር ልጅ ነህ ብሎ ሲለው እግዚአብሔር የሰማዩ አባቴ ነው የገለጠልህ ነው ያለው። እና ይህንን ነገር እኛ ብንከራከር ሊያቅሰው አይችልም። የሰማዩ አባት አምላካችን ካልገለጠላቸው በስተቀር ኢየሱስ ጌታ ነው ማለት አይችሉም። ኢየሱስ የእግዚአብሔር ልጅ ነው ማለት አፋቸውን ሞልተው የእግዚአብሔር ልጅ ነው ማለት አይችሉም። ገባችሁ? ኢየሱስ ክርስቶስ ጌታ ነው ብለው መናገር አፋቸውን አሁን ብትሞክሩት ራሱ ኢየሱስ ክርስቶስ ጌታ ነው ብላችሁ ከልባችሁ አምናችሁ ትናገራላችሁ? እሱን ለእናንተ ጥያቄ አቀርብላችኋለሁ። ይሞክሩት። ገብቷችኋል? ማንም አለ መንፈስ ቅዱስ ገዛ በስተቀር ኢየሱስ ጌታ ነው ማለት አይችልም። ገብቷችኋል? ዝም ብላችሁ ካላስመሰላችሁ በስተቀር ከውስጥ ግን አምናችሁት ካላችሁ ግን በመንፈስ ቅዱስ ታግዛችሁ ነው። ወይም ደግሞ የእግዚአብሔር ልጅ ነው ብላችሁ ማለት ከቻላችሁ የእውነት ካመናችሁ በውስጣችሁ ጸድቃችኋል ማለት ነው። ገብቷችኋል? ስለዚህ በውስጡ ያመነ እንደገና በአፉ የመሰከረ ይድናል ነው የሚለን። ገብቷችኋል? እና ምንድነው ዮሐንስ የነገረን? የበጉንም የእግዚአብሔር አብንም ዙፋን አየሁኝ ነው የሚለን። ባሪያዎቹም ዙፋኑ ላይ ያለውን ይመለከቱታል። ማንን ነው የሚመለከቱት? እግዚአብሔር አብን ይመለከታሉ። እግዚአብሔር ወልድ ኢየሱስ ክርስቶስን ዙፋኑ ላይ ተቀምጦ ይመለከቱታል ይለናል። ፊቱን ያያሉ። አይገርማችሁም? ፊት ለፊት እንተያያለን። ጌታን ሰማይ ቤት እኛና እግዚአብሔር እኛና ጌታ ኢየሱስ እንተያያለን። ስሙም በግንባራቸው ላይ ይሆናል። ሃሌሉያ! እግዚአብሔር ይመስገን። ስሙ የኢየሱስ ክርስቶስ ስም በግንባራችን ላይ ይሆናል፣ እንደ ማህተም ይሆናል። ስሙ ነው። በቃ አሁን እዚህ ምድር ላይ ስንሆን የሱ ምልክት እንዳለብን አሁን ይብን ከክፉ መናፍስት እንኳን ይለዩናል። ገብቷችኋል? ለምን? የሱ ስምኛ ላይ ታትሟል። ያያሉ። በመናፍስት እንትን ይታያቸዋል። ገብቷችኋል? የብርሃን ልጆች መሆናችንን ይገልጣላቸዋል። እንደገና ደግሞ ሊፈሩን ይችላሉ፣ ሊረበሹ ይችላሉ። ገብቷችኋል? ለምንድን ነው የሚረበሹት? ባያውቁንም ይረበሻሉ። ለምንድን ነው መሰላችሁ? ያ የክስ መንፈስ ላላመኑት ሰዎች ክስ ነው የሚመስላቸው። ገብቷችኋል? ለስጋቸው ይርበተበታሉ። የሆነ እስር ቤት ካሉ የሆነ የእርግማን ላይ ካላመኑት ሌላን ሰው ሲያዩ የብርሃንን ሰዎች ሲያዩ ይርበተበታሉ። ገብቷችኋል? ይፈራሉ። እና ለምንድን ነው? ስሙ እኛ ላይ አለ። የኛ ላይ ታትሟል። ስሙ ግንባራችን ላይ ታትሟል። ብርሃኑ እኛ ላይ ይታያል። ገብቷችኋል? የጌታ ኢየሱስ ክርስቶስ እዚህ ምድር ላይ ሲመጣ ራሱ እኔ የዓለም ብርሃን ነኝ ነው ያለው። ገብቷችኋል? ለዚህ ምድር ላይ በሚመጣበት ጊዜ የዓለም ብርሃን ነኝ ነው የሚለው። ከዛ እንደገና ደግሞ እናንተም እኔም ብርሃን እንደሆንኩ እናንተም ደግሞ ብርሃን ናችሁ ብሎናል። ገብቷችኋል? እና የእግዚአብሔር መንፈስ የኢየሱስ ክርስቶስ ልጅነትን ስልጣን የተቀበሉ በሙሉ የልጅነትን ስልጣን የተቀበሉ መንፈሱን የተቀበሉ በውስጣቸው እሱ ጌታ መሆኑን ያመኑ ሰዎች ምንድነው የሚሆኑት መሰላችሁ? ለዚህ ምድር ላይ ብርሃን ሆነው ነው የሚገለጡት። እና ሰማይ ቤትም እንደዚሁ ማለት ነው። ግንባራችን ላይ ስሙ የጌታ ስም ታትሟል፣ ይሆነልናል ማለት ነው። መለያችን ነው ማለት ነው። ከዛ ምን ይላል? ከእንግዲህ ወዲህ ሌሊት አይሆንም፣ በሰማይ ቤት ሌሊት የለም። ጌታ አምላክ በእነርሱ ላይ ያበራላቸዋልና። በማን? በባሪያዎቹ ላይ፣ በእኛ ላይ፣ በልጆቹ ላይ ያበራልናል። ሌሊት ካሁን በኋላ የለም ይለናል። የመብራትና የፀሐይ ብርሃን አያስፈልጋቸውም ይላል። ሃሌሉያ! እግዚአብሔር ይመስገን ለዚህ ቃሉ። በቃ ይሄ ልክ እዚህ ምድር ላይ እንደለመድ ነው። ብርሃን መብራት አያስፈልገንም። በቃ ሌሊትም ቢሆን ብርሃን፣ ሌሊት የለም። ሰማይ ቤት ሌሊት የለም። ጨለማ የለም። አለማወቅ የለም። በሰይጣን መታለል የለም። ገብቷችኋል? በሙሉ ህልውናው የእግዚአብሔር ህልውና ጋር ፊት ለፊት እየተያየን ስለሆነ ሰላም ነው ያለው፣ እረፍት ነው ያለው። ብርሃን፣ የጌታ ብርሃን ሁሌ ያበራልናል። ምንም የሚታገለን የክፉ የጨለማ መናፍስት የለም። ገብቷችኋል? ሰማይ ቤት እንዲህ ነው።
እና ይህንን አይቷል ዮሐንስ። እና የፀሐይ ብርሃንም አያስፈልገንም፣ የመብራትም ደግሞ አርቲፊሻል ሰው ሰራሽ መብራትም አያስፈልገንም ነው የሚለን። ለዘላለም እስከ ዘላለም ይነግሳሉ። አዎ ጌታ ኢየሱስ ያለን ፕሮሚስ የገባልን ቃል የገባልን እኔ በቃ ወደ ሰማይ ቤት እሄዳለሁ ማረፊያ ላዘጋጅላችሁ ብሎናል። እና የሄደው ምክንያት እሱ ዙፋኑ ላይ ተቀምጦ እኛም ደግሞ ስንሄድ እዛም እንትን ማረፊያው የሱ ብርሃን የሚያበራልን ከሱ ጋር አብረን የምንነግስ ከሱ ጋር አብረንም ክብሩን ሁሉ የምንካፈል እንድንሆን ነው የሱ ሐሳብ። ገብቷችኋል? አባት ለልጁ ያለውን በሙሉ ርስት እንደሚሰጠው በእምነት በኩል የተቀበልነው ርስት ይኖረናል ማለት ነው። የእግዚአብሔርን መንግስት እንወርሳለን ማለት ነው። እና ንግስናው ደግሞ ልክ እሱ የዘላለም ንጉስ እንደሆነ እኛም ደግሞ ንጉሳችንን ፊት ለፊት እያየ ነው ከሱ ጋር እንኖራለን። በዛ በንግስና ውስጥ በዛ በመኖሪያ ውስጥ እንኖራለን፣ በሱ መገኘት ውስጥ እንኖራለን ማለት ነው። መቼ? እስከ ዘላለም። በቃ ለዚህ ነው የዘላለም ህይወት የሚሰጠን። በኢየሱስ ክርስቶስ አምነን የዘላለም ህይወት የምናገኘው ለዚህ ነው። ሞት የለም፣ በሽታ የለም፣ ድካም የለም፣ በዲያብሎስ መሰቃየት የለም፣ ፈተና የለም። ገብቷችኋል? ይሄ ነው ጌታም አሁን ከዛ ምን ይነግረናል? መጀመሪያ እንደጀመርኩት መልአኩን እንደሰደደና ይህንን ነገሮች በሙሉ እንዳየ ነው ዮሐንስ የሚነግረን። ከዛ በመልአኩ በኩል ነው አይኑ በርቶ ይሄ ሁሉ እንዲያይ ያደረገው። እና ሌላ ደግሞ ምን አለው? የጌታን መልእክትም ደግሞ ይዞለት ነው የመጣው። ሌላ መልእክት ምንድን ነው? ጌታ በቶሎ መጣለሁኝ ብሎ እንዳለ እሱንም ነገረው። ከዛ የዚህን ሌላም ደግሞ የነገረው የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ ይለናል። አያችሁ፣ ጌታ ቶሎ መጣለው ብሏል። ከዛ ደግሞ የዚህን የትንቢት ቃል የሚጠብቅ ደግሞ ብፁዕ ነው የተባረከ ነው ብሎ ይህንን ነገረው ማለት ነው። ከዛ ልክ ይህንን ሲነግረው ዮሐንስ ምን አደረገ መሰላችሁ? እና ነገረን፣ እኔ ዮሐንስ ነኝ፣ ይህን ሁሉ ያየሁት የሰማሁት ሁሉ እኔ ዮሐንስ ነኝ አለን። ከዛ እኔ ነኝ ካለ በኋላ በመልአኩ እግር ፊት እሰግድ ዘንድ ተደፋሁ አለን። አያችሁ፣ ልክ ይህንን ሁሉ ሲያይ እንዳልኳችሁ በቃ ዮሐንስ በጣም ስለደነቀው የሰማዩ ነገር ተገልጦለት የሶስተኛው ሰማዩ የላይኛው ነገር ስለተገለጠለት በቃ እንትን ምን አደረገ መሰላችሁ? በስሜት ተነድቶ ወደቀ፣ ተደፋ። ማን ላይ? መልአኩ ላይ፣ መልአኩ ግርግር ላይ ሊሰግድ ወደቀ ማለት ነው። ሲወድቅ መልአኩ ምን አለው መሰላችሁ? እንዳታደርገው ተጠንቀቃለኝ አለ። አያችሁ፣ መላእክቶች የኛ ስግደት እንደማያስፈልጋቸው እነሱ ራሳቸው ትእዛዝ ነግረውናል። መላእክቱ እንዳታደርጋሉ፣ እንዳትሰግድ፣ እግሬ ላይ እንዳትሰግድ አለው። ሌላው ምን አለው? ከአንተ ከወንድሞች ከነቢያት ጋር ወይም ደግሞ የነዚህን መጽሐፍ ቃል ከሚጠብቁት ጋር ከኛ ጋር ገብቷቸዋል። የነቢያቶች ዮሐንስ እንደገና ወንድሞች ይለውና ሌላዎቹ ደቀ መዝሙሮች እነዚህ በሙሉ ከዛ ደግሞ ይህንን መጽሐፍ የእግዚአብሔርን ቃል የሚጠብቁ ሰዎች በሙሉ እንደነሱ በሙሉ ከነሱ ጋር በሙሉ ከአማኞች በሙሉ ከኛ ማለት ነው፣ ከናንተ ከኔ ከሁላችን ሁሉ ምንድነው? እንደነሱ ባሪያ ነኝ። አይገርምም? እንደነሱ ባሪያ ነኝ አለ። ለኛ በጣም ለዮሐንስ በጣም አምላክ መስሎ ሊደፋለት ሊሰግድለት ሲለው እኔ እንዳንተ ባሪያ ነኝ አለው። እንደ ነቢያቶቹ ባሪያ ነኝ አለው። አይገርማችሁም? እንደኛ ደግሞ የመጽሐፍ ቅዱስን ቃል እንደሚጠብቁት እንደነሱም ባሪያ ነኝ አለ። እንዳንተ ራሱ ባሪያ ነኝ አለው። ስለዚህ ተጠንቀቅ እንዳትሰግድ። ሌላ ምን ምክር ሰጠው መሰላችሁ? ለእግዚአብሔር ስገድ አለኝ ይላል። የመነሻው ቃል ዮሐንስ ወንጌል ዮሐንስ ራእይ ምዕራፍ 22 ከቁጥር 9 መልአኩ ለእግዚአብሔር ስገድ አለኝ ያልኳችሁ ለዚህ ነው። ከዛ ነው መነሻዬ። እና መልአኩ ራሱ ለእግዚአብሔር ስገዱ ነው የሚላችሁ። እኔ እንደናንተ ባሪያ ነኝ ነው የሚላችሁ። በቃ ይሄ ነው መልእክቱ ዛሬ። ማንም ስግደት አይገባውም። ማንም
አምልኮ አይገባውም። አንድ ለእግዚአብሔር ብቻ ነው ስግደት የሚገባው። ስለዚህ ንስሐ ግቡ። ለመላእክቶች የምትሰግዱ ሰዎች ምህረት እንዲያደርግላችሁ። አዎ አለማወቅ እግዚአብሔር ለማናቀው ወይም ለተሳሳትንበት ተሳስተው ላሳሳቱን ሁሉ ሰዎች ምህረት ያደርጋል። ግን ንስሐ ካልገባችሁ ግን ንስሐ ማትገባ ንስሐ ማትገባ ነፍስ ትጠፋለች ነው ያለው። ስለዚህ ንስሐ ካልገባችሁ እንደገና ደግሞ አሁን ስግደትም ለመልአክ ለሰማይ አገልጋዮች እኮ ናቸው፣ የእግዚአብሔር አገልጋዮች ናቸው። በጣም ከኛ ይበልጣሉ እንዴ! ምን ብዬ ልንገራችሁ? መልእክት እኮ የሰማዩን እኮ ጌታ ጋር አብረው ሁሌ የሚሰግዱለት እልልል የሚሉት ወርሺፕ የሚያደርጉለት የሚዘምሩለት የሚሰግዱለት አለማቋረጥ የሚሰግዱለት የሱን ህልውና የሱን ብርሃን ይዘው እኮ ነው የሚመጡት። እውነቱን ለመናገር እኔ ነግሬያችኋለሁ አይደለ? አባቴ ምስክርነቴን አባቴ ሊሞት ሲል መልአኩ መጥቶ ልወስደው ነው አባትሽን ያለኝ። ነግሬያችኋለሁ ምስክርነቴን። ወደኋላ ሄዳችሁ ስሙ ካላዳመጣችሁትና በቃ ገብቷችኋል። ግን እንድሰግድለት አላደረገም። እግዚአብሔር ረድቶኝ ማለት ነው። ገብቷችኋል። ግን በቃ መልእክቱን ይዞ በሰይፍ እንደ ልክ ልቤ ውስጥ ሲገባ እንደሱ ነው ዝንን ያልኩት። ገብቷችኋል። ልክ ድንግል ማርያም ሰይፍ በውስጥሽ ይገባል እንዳለው ሰይፍ ነው የመሰለኝ እኔ። ገብቷችኋል። ልክ አባቴ ይሄዳል ሲል እውነተኛውን ኢንፎርሜሽን እውነተኛውን ዜና ነው ይዞ የመጣውና ውስጤ እንደ ሰይፍ እንደ ጦር ነው ገብቶ የቆረጠኝ። ግን እንድሰግድለት አላረገም። ገብቷችኋል። ስለዚህ መላእክቶች አሉ፣ መልእክት ይነግሩናል፣ ጥሩ ዜና ይዘውልን ይመጣሉ። አንዳንዴ ደግሞ ጥሩ ዜና ያልሆነም ይዤው ሊሄድ ነው ሊሉንም ይችላሉ። ይዣት ሊሄድ ነው ሊለን ይችላል። ገብቷችኋል። እና ሁሌ መላእክቶች ጥሩ ዜና ብቻ አይደለም ይዘው የሚመጡት። አንዳንዴ ልባችንንም እንደ ሰይፍ የሚቆርጠንንም ይዘው ሊመጡ ይችላሉ። ሊያስጠነቅቁንም ይመጣሉ፣ ሊዋጉልንም ይመጣሉ። ገብቷችኋል። ከእግዚአብሔር ተልከው ነው የሚመጡት። ግን እኛን ግን እነሱን ልናዛቸው አንችልም። ገብቷችኋል። እነሱ የእግዚአብሔር የሰማያዊ ሰራዊት ናቸው እንጂ ምድር ላይ ሲመጡ ለማገልገል ነው የሚመጡት፣ ከሰማይ ተልከው። ገብቷችኋል። ስለዚህ እኛን አገልጋዮች ከእግዚአብሔር መጥተው የሚያገለግሉን ነው እንጂ እነሱ ከኛ አምልኮ የሚጠብቁ አይደሉም። ገብቷችኋል። ከኛ ስግደት የሚጠብቁ አይደሉም፣ ወይም ከኛ ጸሎት የሚጠብቁ አይደሉም። ገብቷችኋል። ስገዱ አምልኩ እያሉ ጣታቸውን የሚሉን ወደ ኢየሱስ ክርስቶስ ነው፣ ወደ እግዚአብሔር ነው። ምክንያቱም በሰውና በእግዚአብሔር መካከል ያለው አንድ መካከለኛ ማለት ሰውም የኛን ሊያዳምጠን የሚችለው የተነሳው ሰው ኢየሱስ ነው። ገብቷችኋል። እንደገና ደግሞ አምላክም የሆነው ደግሞ እሱ ነው። ለዚህ ነው አለኔ በስተቀር እግዚአብሔር አብ ግን ማየት አትቻልም ያለን ጌታ ኢየሱስ። እኔ በር ነኝ ያለው ለዚህ ነው። ገብቷችኋል። በሩ መላእክቶች አይደሉም፣ በሩ ሰዎች አይደሉም፣ በሩ እሱ ነው። ገብቷችኋል። እሱን ስናይ ነው እግዚአብሔርን ሐሳብ የምናውቀው። ገብቷችኋል። ያ የመጀመሪያ ነገር ነው። በቃ የመጀመሪያ እምነት በአንደኛ ልጁ በእግዚአብሔር በላከው ስላላመኑ አሁን ተፈርዶባቸዋል ነው የሚለን። ገብቷችኋል። አልተታረቅንም። በኢየሱስ ክርስቶስ ካላመንን አልተታረቅንም ማለት ነው። ኢየሱስ ክርስቶስ ራሱ አትታወኩ፣ በእግዚአብሔር እመኑ፣ በእኔም እመኑ ያለን። ገብቷችኋል። ስለዚህ በእግዚአብሔር ብቻ ማመን አይበቃም፣ በኢየሱስ ማመን ያስፈልጋል። ገብቷችኋል። አለበለዚያ በእግዚአብሔር ብቻ አምነን አልታረቅንም። ገብቷችኋል። እርቅ የሚመጣው እኛ እንዴት ሳንታረቅ እንዴት በእግዚአብሔር ልናምን እንችላለን? እርቅ እኮ የመጣው ቤዛ የሆነውን እኮ ጌታ ኢየሱስ ነው። ገብቷችኋል። በሱ እኮ ነው የተታረቅ ነው ከእግዚአብሔር ጋር። አለበለዚያማ ሁሉም ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። እና እግዚአብሔር ይሄ ማለት እግዚአብሔርን ማየት አይችሉም፣ ከእግዚአብሔር ጋር ግንኙነት ማድረግ አይችሉም። ለምን? የእግዚአብሔር ቁጣ መሀል አለ ማለት ነው። ጥል ግድግዳ አለ ማለት ነው። ያ ስርየት ያስፈልጋል። እግዚአብሔር ቅዱስ ስለሆነ እግዚአብሔር አብን ፊት ለፊት ማየት አንችልም። ለዚህ ነው ኢየሱስ ክርስቶስ እርግማን ሆኖ
ያንን የጥል ግድግዳን የሰበረልን በስጋው ከዛ ደግሞ እግዚአብሔር አብ አስነሳው ምንለው ከዛ በኋላ እሱ በአምላክነቱ ነው የምናውቀው ገብቷችኋል በትንሳኤው አምላክነት ስግደት በሚገባው አምላክነት ነው የምናየው ገብቷችኋል እንጂ በሰውነቱ አይደለም የምናየው ገብቷችኋል ኢቭን ሰውንም ሆኖ ሲያዩት እግዚአብሔር እንደሆነ በቃ በዛ በኃይሉ በተነሳው ኃይል ነው ዙፋኑ ላይ የተቀመጠው እግዚአብሔር በጉ ነው የእግዚአብሔር በግ ነው ስግደት የሚገባው ነው ምስጋና አምልኮ የሚገባው ነው ዙፋኑ ላይ ያለውም ጌታ ኢየሱስ ክርስቶስ ነው ገብቷችኋል የትንሳኤው አምላክ ነው አሁን ያለው እንጂ እዛ መስቀል ላይ የተሰቃየውና የሞተው የደከመው ስጋ አይደለም ተነስቷል ያ ስጋ ገብቷችኋል ስለዚህ አምልኮም ስግደትም የሚገባው ለሱ ብቻ ነው ልላችሁ ነው ዘጸአት ኦሪት ዘጸአት ምዕራፍ 20 ላይ እንደዚህ ከቁጥር 3 አነብላችኋለሁኝ ከቁጥር 3 እስከ 6 እንደዚህ ይላል ከኔ በቀር ሌሎች አማልክት አይሁንልህ በላይ በሰማይ ካለው ማለት በላይ በሰማይ ያለውን በሙሉ መላእክቶች ቢሆኑ ማናቸውም የሰማይ ሰራዊት ቢሆኑ ገብቷችኋል በላይ በሰማይ ካለው በታችም በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ በማንም በላይ በሰማይ ባለው በመላእክቶቹ ባሉት ገብታችኋል በላይ በሰማይ ያሉት በመላእክቶቹ ስዕል አታርጉ ነው ምሳሌ አታርጉ ነው የሚለን ገብታችኋል ቅርጻ አታድርጉ ነው የሚለን ይሄ እንግዲህ ዘጸአት ላይ ያለው የተቀረጸውን ምስል ለአንተ አታድርግ ይላል ስዕሎች ሰው ሰርቶ ስዕሉን ይሄ የሰራዊት የሰማይ ሰራዊት ናቸው ይሄ ሚካኤል ነው ይሄ ገብርኤል ነው ይሄ ሮፋኤል ነው ያለስ ምስል ሰርቶ አተመኑ የሰማዩን በሰማይ ካሉት አምላኮች በምስል አታድርጉ ነው የሚለን አትቅረጹላቸው ነው የሚለን አትስገዱላቸው ነው የሚለን አያችሁ በስዕል ላይ መስገድ አይቻልም በቅርጻ ቅርጽ ምሳሌ ላይ መስገድ አይቻልም አትስገዱላቸው ይለናል አታምልኳቸውም ይለናል በሚጠሉኝ እንግዲህ በማይታዘዙት ማለት ነው ይሄንን የሚያደርጉ የምስል ቅጽር ምስል ምሳሌ ያደረጉ ቅርጻ ቅርጽ ያደረጉ እግዚአብሔርን የሚያሳዝኑ የማይታዘዙ ሰዎች ይለናል በእነሱ ላይ 3 ወይም 4 ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ነኝ ነው የሚለው አያችሁ 3 ወይም 4 ትውልድ እርግማን መርገም ይመጣል ማለት ነው በስዕልና በቅርጻ ቅርጽ ላይ የምትሰግዱ በምሳሌ ያተደረገ በሰማይ ባሉት ነው ገብታችኋል በሚካኤል በገብርኤል በሩፋኤል በማናቃጭ እልፍ አላፋቶች ናቸው ገብታችኋል መላእክቶቹን አንቆጥራቸውም አው የተጻፉልን ስሞች አሉ የሉም ማለት አይደለም ግን የማናቃቸው ደግሞ እልፍ አላፋት አሉ ጌታ ጋር አብረው የሚሰግዱለት ዙፋኑን አብረው እልል ያሉ አለማቋረጥ እንደኛ እንኳን ስጋ ተሸክመው አይደለም የሚደክሙ አይደሉም መላእክቶች አይደክማቸው ገብቷችኋል ስለዚህ ሁሉ የሚሰግዱለት ሁሉ የሱን ፊት የሚያዩ እነሱ በዙፋን ላይ የሚሰግዱለት እነሱ ለነሱ ራሱ ወይም ደግሞ በምድር ላይ ላሉት ነገሮች ለሰው ማለት ነው ለሰው ለእንስሳት ከምድር በታች ላሉት እንደገና ደግሞ ውሃ ውስጥ ላሉት ለነሱ አምላክ አታርጋቸው አትስገዱላቸው ቅርጻ ቅርጽ አትስሩላቸው ምሳሌ አታድርጉና እነሱን አታመልኳቸው ይለናል ይሄ ኦሪት ዘፍጥረት ላይ ነው በአዲሱ ብቻም ላይ አይደለም በአዲሱ ኪዳኑ ላይ ቀድማ አንብቤላችኋለሁ እኔ ባሪያ ነኝ እንደናንተ ባሪያ ነኝ አትስገድልኝ አለው ተጠንቀቃለሁ እዚህም ጋር ደግሞ አትስገዱላቸው አታመልኳቸው ይላል ማንን የሰማይ ሰራዊቶቹ የሰማይ መላእክቶቹ ገብታችኋል ስለዚህ እግዚአብሔር በቃሉ ያስጠነቀቀን ነው ስለዚህ ንስሐ ግቡ እንዲህ የምታደርጉ ነገር እግዚኦ ማረን ክርስቶስ ማረን ነው ማለት ያለብን ገብታችኋል ማረን በቃ እግዚኦ ማረን ይቅር በለን ምድራችንን እንዳናስረግም ለምን 3 እና 4 ትውልድ ይረገማሉ ነው የሚለን ይሄንን የማያደርጉ ግን ምን ይላል መሰላችሁ ይሄንን በቅርጻ ቅርጽ የማያምኑ የማይሰግዱ ሰዎች ደግሞ ትእዛዜን ለሚጠብቁ ደግሞ አለ 1000 ትውልድ ምህረትን ማደርግ እኔ አምላክ
ቀናተኛ አምላክ ነኝ ነው የሚለው። አምኗል፣ ነገረን። ቀናተኛ አምላክ ነኝ፣ የሰማዩንም በሰማዩም ላይ አትስገዱ፣ ለሰማዩ ላሉት ሰራዊቶች አትስገዱ፣ እኔ ቀናተኛ ነኝ ነው የሚለን እግዚአብሔር ጌታ። ገብቷችኋል? ስለዚህ ይኸው በቃ ቃሉን ላከ፣ ነፃ ወጣችሁ ይላል። ነፃ ወጣችሁ ለምትሰሙት በቃ ገብቷችኋል? የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል ፍቅር ነው፣ እንዳነሳሳትበት ነው። በቃ ቃሉን ላከ፣ ፈወሳቸው ይላል። ቃሉን ላከ፣ አነቃቸው። ቃሉን ላከ፣ እምነት ጨመረላቸው። ቃሉን ላከ፣ ከተሳሳቱበት መንገድ መለሳቸው። ገብቷችኋል? ስለዚህ እንደሱ ነው ያደረገልን ጌታ ልላችሁ ነው። እግዚአብሔር ይመስገን። ሌላ ደግሞ ምን ቆላስይስ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። ትህትናና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋዊ አእምሮ በከንቱ እየታበየ ማንም አይፍረድባችሁ። አያችሁ፣ የመላእክትን አምልኮ የሚወድ እንዳለ በስጋዊ አእምሮ በከንቱ እየታበየ ነው የሚለን። የመላእክትን አምልኮ የሚፈልጉ ሰዎች በከንቱ እንደሚታበዩ፣ በከንቱ እንደሚመላለሱ፣ ስጋዊ እንደሆኑ ነው የሚነግረን። ገብቷችኋል? መንፈሳዊ አይደሉም፣ ስጋዊ ናቸው። መታበይ ነው። የራሳቸውን ፈቃድ ነው የሚያደርጉት። አያችሁ፣ ሰማችሁ? በመላእክት የሚያምኑ የመላእክትን አምልኮ የሚወዱ ስጋዊ ናቸው። የመላእክትን አምልኮ የሚፈልጉ የራሳቸውን ፈቃድ ነው የሚያደርጉት እንጂ እንደ እግዚአብሔር ፈቃድ አይመላለሱም ነው የሚለን። እና እግዚአብሔር ይርዳን። ንስሐ ግቡ። እግዚአብሔር የማያጥበው ንስሐ ስንገባ የማያጥበው ኃጢአት የለም። ገብቷችኋል? አንዳንዴ ባለማወቅ፣ አንዳንዴ በሃይማኖት፣ አንዳንዴ ባላወቁ ሰዎች መሳሳት አለ። እውርን ቢመራው ሁሉም ይሄ ማለት ያልተገለጠለት ያልገባው በቃሉ ላላጠና ላላመነ ሰው መሪ ሲሆን እንዲህ ነው የሚያደርገው። ተሳስቶ ያሳስተናል። ስለዚህ ቃሉ ብርሃን ነው። ቃሉ ብርሃናችን ነው እና ዛሬ የተማርነው ይሄ ነው። የተኛ የእግዚአብሔር ቃል ይላል፣ የተኛ ንቃ እግዚአብሔርም ክርስቶስም ያበራልሃል ይላል ቃሉ። ስለዚህ ዛሬ ክርስቶስ ስላበራልን በቃሉ ክብር እንሰጠዋለን፣ እናመሰግናለን። እና በቃ እንደወደዳችሁ ተስፋ አደርጋለሁ። ንስሐ ግቡ፣ በቃ ንስሐ ግቡ። እኔ የሚገርማችሁ ከልጅነቴ ጀምሮ ይሄ ስዕል ላይ ምናምን መስገድም አልፈልግም፣ አልወድም። ማን ነገረሽ ብትሉኝ እውነቱን ለመናገር ማንም አልነገረኝም። ለምንድን ነበር የሚመስለኝ ግን ስዕሎቹ አሁን ትምህርት ላይ ቤተክርስቲያን ሲሄድ ስዕሎቹን ምናምን ሳይ በደንብ አይስሏቸውም ብዬ ነው የማየው። በቃ ወይ ከለሩ ብጭጭ ይላል፣ ወይ ከለሩ ፈረንጆች ናቸው፣ ከኛ ጋር ካበሻ ጋር አይሄዱም። እና ሁሌ ማን ናቸው እነዚህ ምናምን እላለሁ። እና በቃ እግዚአብሔር ጠብቆኝ ነው። ግን በቃ ከልጅነቴ ጀምሬ ቤተክርስቲያን ቢሄድ ስዕል አልስምም። አይገርማችሁም? ስዕል ምለጣጥፍ አይደለሁም። ግን በእሱ ይሄንን አንብቤው አይደለም፣ ጌታ ምስክሬ ነው። ይሄንን ቃሉን አንብቤ አይደለም፣ ግን ጌታ ስለጠበቀኝ ነው። እና ጌታ ይጠብቃል፣ የዋሆችን ጌታ ይጠብቃልና ለተሳሳታችሁም ምህረት ያደርግላችኋል። የምህረቱ በር ገና አልተዘጋምና በክርስቶስ ደም ሁሉን የሚያነጻ በቃ ደግማችሁ እንዳታስታውሱት ያህል ያደርጉ ያጥባችኋልና ግን ንስሐ ግቡ። ይሄ ከኔ ወጥቷል፣ ቃሉ ከጌታ ቃል ነው ተያይዤ ያመጣሁት፣ የኔ ቃል አይደለም። ማንንም ሰው ለመስደብ ለማዋረድ አይደለም፣ ግን በእግዚአብሔር ቃል እንዲህ ቃሉ ይገስጸናል ስለሚል እግዚአብሔር ሲገስጽ ንቃ ይላል። ገብቷችኋል? ከእግዚአብሔር ሲገስጽ ንቃና ጌታ አበራልኝ ብላችሁ ነው ማለት ያለባችሁ፣ ወይም ገለጠልኝ ብላችሁ ነው እንጂ አትናደዱ። ገብቷችኋል? አትቆጡ፣ ልባችሁን አታደንድኑ። እግዚአብሔር ሲገስጻችሁ ልባችሁን ሃይማኖተኛ ሆናችሁ ልባችሁን አታደንድኑት። እና ክርስቶስ አበራልኝ በቃሉ መረጃ አገኘው ብላችሁ በቃ ራሳችሁን ንስሐ ለመግባት ጠበኝ ይቅር በለኝ ብላችሁ ጌታን መጠየቅ ትችላላችሁ። ገብቷችኋል? እንደሱ ያረጋችሁ አድርጉ። እንደዚህ አድርጉ ብሏችሁ የሚሏችሁንም ሰዎች ደግሞ ሄዳችሁ እኮ መጽሐፍ ቅዱስ ላይ እንዲህ ይላል
እና እናንተ እንዴት ነው የምታዩት ብላችሁ መሪዎቻችሁንም መጠየቅ ትችላላችሁና ይሄን ነው ያለኝ ለዛሬ። ጌታ ስለረዳን እናመሰግናለን። ይሄ ሁሉ በሱ መንፈስ በሱ እርዳታ ነው የሚመጣውና ጌታን አመሰግነዋለሁ ለረዳኝ ለመራኝ ላሳወቀኝ ደግሞ ለሌላውም ደግሞ ማካፈል ስለቻልኩኝ ጌታን አመሰግነዋለሁ። ክብሩን ይውሰድ። እሱ ታላቅ ጌታ የሚወደን እንዳንጠፋበት ለአንድ ኃጢአተኛ ሲል እንኳን የሚመጣና የሚያንኳኳ ነውና 99 ጻድቃን ሰዎች ቢኖሩት ይላል አንዱ የጠፋ ቢኖር ለአንዱ 99ኞቹን አስቀምጦ ለአንዱ ይሄዳል ይላልና ግድ ይለዋል። አንድ ነፍስ ስትድን አንድ ነፍስ በእግዚአብሔር ቃል ስትመጣ ከጥፋቷ ስትመለስ በሰማይ ቤት መላእክቶች ሁሉ ታላቅ ደስታ ያደርጋሉ ይላልና እኛም እዚህ የእግዚአብሔር ልጆች ሆነን ታላቅ ደስታ እናደርጋለን በአንድ ነፍስ ብትመለስ ማለት ነውና ትንሽ ቪዲዮ ረዘመብኝ ግን እናንተ ከፈለጋችሁ ያቋረጣችሁ አዳምጡት። በጣም የሚጠቅምና ነፃ የሚያወጣ ቃል ነው ጌታ ይላከልን ዛሬ። ትወዱታላችሁ ብዬ አምናለሁ። ምክንያቱም የእግዚአብሔር ቃል የማለበት ነው። ሰማይና ምድር ቢጠፋ ይሻላል ቃሌ አይጠፋም ይላልና ያ ቃሉ እውነት ነው። ቃሉ ነፃ የሚያወጣ ነውና ጌታ ቀርቦ ሳለ እናንተም ቅረቡት። ጌታ ሲገጽሳችሁ ልባችሁን አታደንድኑት ይላል ጌታና በጌታ በኢየሱስ ክርስቶስ ስም ይሄ ብርሃኑ ይገለጥላችሁ። ጌታ ደግሞ እኔ ካብራራሁት በላይ እሱ ደግሞ በኃይሉ በመንፈሱ ያብራራላችሁ ይግለጥላችሁ። ይሄ ነው ያለኝ ዛሬ። በጌታ ፈቃድ ደግሞ ነገ እስክንገናኝ ደህና ሁኑልኝ ባይ